አይ እውነትሽን ነው እውነትሽን ነው። ይሄንንም ጋቢ ለብሰን ነው ቁጭ የምንለውና የምናወራው። ዛሬ ምን ሆንኩ መሰላችሁ? እነሱ ይህንን የመሰለ ዳቦ በስንት ሰዓት ደፋን? 4 ሰዓት ላይ። ይህንን ቪዲዮ ራሱ ሊሰራ ያሰቡት አስቤው አይደለም በእውነቱ። ከዳቦ ማረር በጣም ስሜቴን የጎዳው የባሌ ንግግር ነው። አንቺ እኮ ለትርፍ ሳይሆን ዳቦ ለማሳረር ነው ሆን ብለሽ እንደፋለን ብለሽ የለጠፍሽው። ደግሞ አንደኛው ንግግር ረሳሁት እንጂ ላስታውሰው። ምን ነበር ያልከኝ? ምን ነበር ያልከኝ? በእናትህ ንገረኝ። አንተ ምን ነበር ያልከኝ? የዚህ ዳቦ ምንድን ነበር ያልከኝ? አይደለም አሁን በፊት ምን ነበር? እዛ ቁጭ ብለን ስናወራ ዳቦ ያረረብኝ ስልክ ምን ነበር ያልከኝ? ክፉ ነገር ከተናገርኩ በኋላ እንዴት ተሰምቶኝ ቪዲዮ ደቅኜ ራሴን እስከምቀርጽ ድረስ አንተ አይገርምም? እንደዚህ ትለኛለህ። እና ይገርማችኋል፣ የዛሬ ሀዘኔ ብዙ ነው። ይሄ ሁላ የደረሰብኝ ይሄ ሁላ ማረር የተከሰተው በአርሰናል። አንደኛ ጥፋቱ በአርሰናል ነው። ሁለተኛ ልብ። ውይ ንገሩኝ እስኪ ልብ ከየት ነው የሚገዛው? ልብ ባካችሁ እንዴትም ብላችሁ ስታገኙ ብታስቀይሩልኝ። ልቤ ጥፍት ብሏል። አብሶ በዚህ በኳስ ወይስ አንደኛን አርሰናል የተባለ ክለብ አልፈልግም አልደግፍም ብል አልችልም። እስከዚህ እስከ ዳቦ እስከ ቢዝነስ ያመጣብኝ ጣጣ ድረስ ክለብ እንዴት ነው የማውቀው? እና ይገርማችኋል፣ ትዕዛዜን በሌሊት ለመድፋት ተገድጃለሁ። በሌሊት ነው የሚመጡት። ምን አደረግኩኝ? እንደዚህ ቻርጎ ሲያሳረርብኝ ሱቅ በ4 ሰዓት አንኳኩቼ እባካችሁ ድረሱልኝ አልኩኝ። ዳቦ የተበላሽቷል ድረሱልኝ ብዬ አስከፍቻለሁ። ሁለተኛው ደግሞ ምን እንደሚሆን አንዴ ነው ያለው። እሱንም የቀረስኩኝ አሳያችኋለሁ። እስኪ ሚሞሪ ላድርገው ብዬ ነው። ጠብቁኝ። እርሾ፣ ከዛ ድጋሚ ዱቄት አስቡት እንግዲህ ድጋሚ ዱቄት ይሆት የከፈልኩት የገዛሁት እየቆጨኝ ነው። ሰው በነጭ ይሄንን የመሰለ ከለር ገዝቶ በጥቁር ይደፋል። አረ ያንቺን ይለያል በሉኝ አንዴ እስቲ ኮመንት ላይ ይለያል በሉኝ እስቲ። ሙያሽ ይለያል በእውነት አከበርኩሽ በሉኝ እስቲ ይሰማኝ። እኔም እስቲ ተሰምቶ ቆንጆ አይነት ሲደስ ግን ማለት ነው። በቃ እንደዚህ ለመናገር ሳይሆን እስቲ በቆንጆ አድርጌ ለመጋገር እሞክራለሁ። አንቺን ያገባ ለምትሉት አታስቡ፣ አግብቼ ጨርሻለሁ። አንቺን ይዞ የሚከርብ ማለት ነው የሚሻለው ማለት ነው። እና እስቲ የማብካት ሙያ አይጠፋኝም ብዬ እንደዚህ ጀመርኩላችሁ። አቦካኬን እዩት እንግዲህ የተስተካከልኩ ነው የምመስለው። እና እንደዚህ በቆንጆ ሁኔታ አቦካሁላችሁ። በቃ ማታውኑ እየተዝናናው ማለት ነው በራሴ እውነት ማንም የለም። በቃ ጥለውኝ እየተኙ ነው ሁሉም። 5 ሰዓት ምናምን አካባቢ ነው አይ ቲንክ። እዛ ባሌ በቃ እኔ እጠብቃለሁ ወይ ኦርደር እንትን እላለሁ ስለተቀበልኩኝ ሴቲቷ በጠዋት ነው የምትመጣው። እኔ አብኩቼ ጋግሬ ነው የምጠብቀው። በሌሊቱ ቢሆን ቁጭ ብዬ አድራለሁ ስለው በጣም ቴንኪው ባሌ ባይዜ። አንዳንዴ እንደዚች ነሸጥ የሚያደርግ ንግግር እየተናገረ ቆሞ የሚያሳድር ቢሆን ያው ግን ሰፖርት ያደርገኛል በሁሉም ነገር። ያው እሱን ተማምኜ ነው
በመጨረሻ ስራዬን ከጨረስኩኝ በኋላ ቁጭ ብለን ትንሽ አወራን፣ ተሳሳቅን። ቪዲዮ ከተመቻችሁ አዲስ ከሆናችሁም ሰብስክራይብ፣ ላይክ፣ ሼር ያረጋችሁ አስደስቱኝ። የተሻለ ነገር እስካቀርብ ድረስ መልካም ጊዜ